ሁሉ ጊዜ ጸጉር ቤት እየሄዳችሁ ፖኒቴል ለመሰራት 1000 ብር 1500 ብር ለመካፈሉ ሰዎች ነው ይሄ ቪዲዮ የሚያስፈልጋችሁ። ማበጠሪያ፣ ብሩሽ፣ 2 ጸጉር ማስያዣና 1 የኬንያ ዊግ ነው። ከዛ ደግሞ ወይ ጄል ወይ ተልባ መጠቀም ትችላላችሁ። ከዚህ እንዴት ወደዚህ እንደሚቀየር በጣም አጭር ስቴፕ ነው ማሳያችሁ። በመጀመሪያ ያከረመውን ጸጉሬን ፈትቻ አበጥረዋለሁ። በደንብ ድረስ ከጫፍ ድረስ ማበጠራችሁን ልብ በሉ። ከዛ በኋላ እኔ ጸጉሬ ለስላሳ ስለሆነ ተልባ ነው የምጠቀመው። ባይዘው ለሁሉም ሰው ይሆናል ተልባሺ። ምናልባት ይሄ ፎርሲ ታይፕ ምናምን ጸጉር ካላችሁ በጄል መጠቀም ትችላላችሁ፣ በሻይኒን ጃሞ ማለት ነው። ከዛ ውጭ ግን ችግር የለውም። ተልባው መቀቀልና መጠቀም ትችላላችሁ። እንደምታዩት በደንብ ከዳር እስከ ዳር ድረስ አዳርሰዋለሁ። ከዛ በኋላ በደንብ አሪጌ ካስያዝኩት በኋላ ቤቢ ሄሬን አወጣለሁ ማለት ነው። ቤቢ ሄር ካወጣችሁ በኋላ ብታስሩ ቶሎ ይደርቅላችኋል እና እንዳይንቀሳቀስም ይረዳችኋል ማለት ነው። ከዛ አንድ ፍሬ የኬንያ ዊግ ተወስዱና እንዳሳየዋችሁ በደንብ ታበጥሩታላችሁ። ከዛ በአንድ እጃችሁ ግማሹ ላይ ይዛችሁ ጸጉራችሁ ላይ ደርባችሁ ታስይዙታላችሁ። ቅድም ያስያዛችሁት ላይ ማለት ነው። ደርቦ ማስያዝ ነው። ከዛ ከላይ የነበረውን ስትመልሱት እንደዚህ ይሆናል። እንደዚህ ሲሆን ግን ከውስጥ ያለው ጸጉር ስለሚታይ ደስ ስለማይል ከፈለጋችሁ ማለት ትችላላችሁ። ካልፈለጋችሁ እንደኔ አብራችሁ ጸጉራችሁን በዊጉ እየሸፈናችሁ መጎንጎን ማለት ነው። እዚህ ጋር ሙሉ ስቴፑን ያሳየዋችሁ፣ እሱን ተከትላችሁ መስራት ትችላላችሁ። እኔ ረዘም እንዲልኝ ስለፈለኩኝ ቀንሽ ያስቀመጥኩት ጸጉር ስለነበረ እሱን እየጨመርኩኝ በየመሃሉ ሰራሁት። ከዛ በኋላ ይሄ ጥብቅ ያለ ቁጥጥር ሲሆን ደግሞ እንትን ይላል ይሆናል ጥብም ነገር ይላልና አታጥብቁት ቁጥጥሩን። ከዛ በኋላ ደግሞ እየሰራችሁ በየመሃሉ እየተመለሳችሁ እንደዚህ ሳብ አድርጉት። ለምን ይሄ ወፍራምና ቆንጆ የሚያምር ሉክ ይሰጥላችኋል ማለት ነው። እስኪ ሞክሩትና እንደኔ እንደዚህ ደግሞ ሞር ቆንጆ ቲፖችን ፈልጉ ከሆነ እኔ ለራሴ የምጠቀማቸውን ቲፖች አሳያችኋለሁ። አያችሁት አይደል? በጣም ቀላል ነው። በቃ በዚህ መንገድ ሰርች ጨረስኩኝ ማለት ነው።